ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። በትግራይ የሰላም ተስፋ እየጠፋ መምጣቱ ምሁራኑ አሳስበዋል። የባህረ ሰላጤው ሀገራት አፍሪካ ውስጥ ቢሊዮን ዶላሮችን በማለ ንዋይ ማፍሰስ መጀመራቸው ተገለጸ። ውድ ተመልካቾቻችን ወደ ዝርዝር መረጃ ስንገባ ዜናዎችን ማቅረብላችሁ ጌታው ቃል ማለፎት ነኝ። በትግራይ ክልል የሰላሙ ተስፋ እየጠፋ መምጣቱ ምሁራኑ አሳስበዋል። በትግራይ ክልል ያለው ውጥረት ወደ ጦርነት የመምራቱ ስጋት በአሁኑ ጊዜ ከምንም ጊዜው በላይ የጎላ መምጣቱ የተገለጸ ነው። በዓለም አቀፍ ማህበረሰብ ጫናም ቢሆን ጦርነቱን በማስቀረት ተፋላሚዎችን ወደ ጠረጴዛ ዙሪያ ማምጣት ግን ሊደርስ የሚችለው የማይገመት ቀውስ በሰሜን ኢትዮጵያ ዳግም እንዳይታይ ማድረግ ብቸኛው ተስፋ መሆኑ እየተነገረ ነው። የዓለም ምርጫ ቦርድ የፓርቲነት እውቅናና ያለ ፌዴራል መንግስት አዎንታ ትግራይ ክልል ማስተዳደር ላይ የሚገኘው ከኢትዮጵያ ፌዴራል መንግስት አሰጣ ገባ ውስጥ የገባው ህዝባዊ ወያነ ሓርነት ትግራይ ህወሓት ከሰሞኑ ህዝባዊ ፎረም ብሎ በክልሉ ባካሄደው ውይይት ለተፈጠሩ አለመግባባቶች ሰላማዊ መፍትሄ የመፈለግ እድሉ እየጠበበ መምጣቱ ተስተጋብቷል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል እሁድ በመቀሌ በመሩት ስብሰባ ከብልጽግና ፓርቲ ጋር ለሰላም የመቀመጥ እድል አይኖረንም በማለት ከፌዴራሉ መንግስት ጋር ወደ ጦርነት የመግባት እድሉ ሰፊ መሆኑን ገልጸዋል። ደብረጽዮን በሰላማዊ መንገድ ሉዓላዊነታችንን ማረጋገጥ አንችልም በማለት ወደ ጦርነት የመግባት ነገር እየተቃረበ መምጣቱን የገለጹበት አስተያየት መስጠታቸውም ነው የተሰማው። በትግራይ ክልል የሚስተዋለውን ፖለቲካዊ ውጥረት በቅርበት በመከታተል የሚታወቁት የፖለቲካ ተንታኙ አቶ ሀወት ልጅአለም ለዶይቼ ቬለ በሰጡት አስተያየት ከአሁናዊ የክልሉ ፖለቲካዊ ሁናቴ ያስተዋሉትን እንዲያጋርተዋል። በሰላም ድርድሩ ተስፋ የመቁረጥ አይነት ሁኔታ ላይ ያለ ይመስለኛል ያሉት ተንታኙ ክልሉን አሁን በማስተዳደር ላይ የሚገኙ ባለስልጣናት እና ከሚወጡ ጽሑፎች መረዳት የሚቻለው በተለይም ከህወሓት አመራሮች ለሁለት መከፈል ጋር ተያይዞ የመጣው ክፍተት ለመሙላት መደራጀት፣ አንድ መሆን አለብን የሚሉ ጥርሶች እየተስተጋቡ እንዳሉ ገልጸዋል። ባለፈው ቅዳሜ ሐምሌ 11 ቀን 2018 የቀድሞ የክልሉ ባለስልጣናት ጭምር በሰፊው በተሳተፉበት አዲስ አበባ ውስጥ በተጠራው ሰላማዊ ሰልፍ አሁን ያለው የትግራይ ክልል አስተዳደር ላይ ከፍተኛ ተቃውሞና ነቀፋ ቀርቦበታል። አስተያየታቸውን ለዶይቼ ቬለ የሰጡ የሰልፍ አስተባባሪዎች ክልሉን ያለ ፌዴራል መንግስት እውቅና እያስተዳደረ የሚገኘውን የህወሓት ወጣቶችን ለአስገዳጅ ጦርነት እየመለመለ ነው በሚል ከሰውታል። እንዲህ ያለው ውጥረት አለመረጋጋቱ በበዛበት በትግራይ ክልል አሁን ላይ በክልል ውስጥ የሚኖረው ማህበረሰብ ከፍተኛ የሆነ ስጋት ውስጥ መሆኑን የህግ ባለሙያና የፖለቲካ ተንታኙ አቶ ሀወት ይናገራሉ። ማህበረሰቡ ጋር ያለው ሁኔታ ግልጽ ነው፣ ከፍተኛ ስጋት አለ በማለትም ይህን ተከትሎ የኑሮ ሁኔታም እጅጉን አስጨናቂ መሆኑን ገልጸዋል። የጦርነትን ፈተና በሚገባ ያውቃል ያሉት ህዝቡ ልዩነቶች በሰላማዊ መንገድ ቢፈቱ ፍላጎቱ በጉልህ እንደሚታይ እምነታቸውን ገልጸዋል። በክልሉ ለጦርነት መንስኤ ሊሆኑ የሚችሉ የወሰንና የተፈናቃዮች ጉዳይ በተመለከተ እምብዛምነት የለም በማለት ለእነዚህ ችግሮች ሰላማዊ እልባት መፈለግ ይቻል የሚለውን አስተያየታቸውን አስቀምጠዋል። ለወራት የተካረረው ሙግት ውስጥ የገቡት ተፋላሚዎች በጉልህ የሚታይ ጦርነት ዝግጅት እያደረጉ ነው በሚል ወቀሳቸውን ያነሱ ተንታኙ አሁን ላይ ወደ ሰላም የመግባት እድላቸው በጣም ጠባብ ነው የሚለውን አስተያየት አክለዋል። ምናልባትም የፕሪቶሪያው ስምምነት ወደ ተግባር ይግባ በሚል የዓለም አቀፍ ማህበረሰብ ሁለቱንም ተደራዳሪ ወገኖች ወደ ማስገደድ ቢገባ ምንም እንኳን ዘላቂ ሰላም ባይመጣ ለጊዜው ጦርነቱን ሊገታ ይችላል ብለዋል። ሆኖም ግን የፌዴራሉ መንግስት አንዱ ተፋላሚ ሆኖ የቀረበውን የህወሓት ህጋዊ ሰውነትን ማንሳቱ በራሱ ፈተና ሆኖ ሊቀርብ እንደሚችል በአስተያየታቸው አንስተዋል። ዩናይትድ ስቴትስና የአውሮፓ ህብረትን ጨምሮ የሰብአዊ መብት ጥበቃ ላይ የሚሰማሩ ዓለም አቀፍ ድርጅቶች በቅርቡ ትግራይ ክልል ውስጥ ሊከሰት ይችላል ስላሉ የጦርነት ስጋት እና የሰብአዊ ቀውስ ከወዲሁ መወተታቸው አልቀረም። የኢትዮጵያ ፌዴራል መንግስት በክልሉ እየተደረገ ነው የሚለውን የጦርነት ስጋት ብዙ የውጭ ኃይሉ ጣልቃ ገብነት የሚታይበት መሆኑን በመግለጽ መዘዙ አስከፊ እንደሚሆን በተደጋጋሚ መግለጹ ይታወቃል። አስተያየት ሰጪው የፖለቲካ ተንታኝ አቶ ሀወት ግን ጦርነት ውስጥ ከተገባ የውጭና የውስጥ ኃይል የሚባል ነገር የለም በማለት ድረስ የሚችለው ቀውስ የባሰ ስጋትን የሚፈጥር እንደሚሆን በአስተያየታቸው አሳስበዋል። የባህረ ሰላጤው ሀገራት አፍሪካ ውስጥ ቢሊዮን ዶላሮችን በማለ ንዋይ ማፍሰስ መጀመራቸው ተገለጸ። ሀብታሞቹ የባህረ ሰላጤ ሀገራት በቢሊዮን ዶላሮች የሚገመት ማለ ንዋይ በአፍሪካ ማፍሰስ ላይ ናቸው። የተባበሩት አረብ ኤሚሬቶችና ሳውዲ አረቢያን የመሳሰሉ ሀገራት የአፍሪካ ገበያ ሲያማትሩ ማሳካት የሚፈልጓቸው ኢላማዎች ይለያያሉ። ለባህረ ሰላጤው ሀገራት መዋለ ንዋይ ማፍሰስ